ጉድ እኔ የምለው የጉል ሰዓት ምን እያደረግሽ ነው እንዴ? እዚህ ትልቅ ጫካ ውስጥ አምጥተሽ ጥለሽ እኔማ በቃ ልታስገድደኝ የመጣችው ሴትዮ ብዬ በቃ ማረገው በጣም የሆነ እንዴት ልበልሽ ብቻ አላውቅም። ትገርሚያለሽ ግን ባይሆን ቶሎ እንውጣ በህግ አምላክ አዞች ተዝተ ጫካ ውስጥ ልገይን ካልሆነ ያመጣሽኝ ማለት ነው። ኧረ እባክሽ አንቺ እብድ ነሽ እንዴ? ምን ልትገለኝ ነው እንዴት ነው ተፈለሽ ሴትዮ ማለት ነው። ይሄ ትልቅ ይሄ ጫካ ውስጥ ነው ማንንም አያይሽም። ሄደሽ ነፍስሽን ማውጣት ትችያለሽ ማለት ነው። እዛ ትጃጃይብኝ ደጋ ደግሞ ሽንት ቤት እኮ አይደለም የሄድኩት ለራሳችን ጉዳይ ተረጋግቼ መጠየቅ ያለብኝን ጠይቄ የምናገረውን ተናግሬ ነው መፍትሄ የምመጣው። ዝም ብዬ እንደው ሽንት ቤት ገብቶ እንደመውጣት መሰለሽ? ምን አይነት ናት ፈጣሪ ብቻው አንቺ ቆይቺ ቀን ብቻትላት እንደው አለቅሽ እንዴት እዚህ ትልቅ የጫካ ውስጥ አብዘሽ አስቀምጠሽ ብቻዬን ማለት ነው። እስኪ አሁን አንቺ በእኔ ቦታሽ እሰቢው አትቀመጥሽ የማታውቂበት ቦታ በዛ ላይ ጫካ እዛ ቁጭ ብለሽ ብቻሽን አትፈሪ? ለማንኛውም አሁን ወደ ቤቱ ሰጂንሽ በቃ እሺ። እና ምን ዳርክሽ ታዲያ እንዴ? ነይ እንሂድ ከኔ ጋር ስልሽ አይ አልሄድም እዚህ እጠብቅሻለሁ አልሽ። እሺ ጠብቂኝ አልኩሽ። ምን ዳርክሽ ታዲያ? ሌላኛ አሁን ሶስተኛ ሰው እናምጣና የምናደርገውን ነገር ሰው ይስማው አገር ይስማው በቃ። እንዴ አንቺም ጤነኛ ነሽ እንዴ? አብረሽኝ ተሽሞት የሚያስፈራ ነገር የለም። እሱ ቢናገሩት እንዳውም ትሰሚ ነበር። ካላማቸው የነገራቸውን ሁሉ ነገር የምናደርገውን ነገር ትሰሚ ነበር። እዚህ ጫካ ውስጥ የምትቀመጪ እሺ ያስፈራል ጫካው አካል ገባላ አድርግሽ ራስሽ እኮ ነሽ ትቀመጥ ያልሽው እንጂ እኔ ተቀመጭ አላልኩሽ። ተቀድፍ ጀመሽ ልትገለኝ ነው ምን ትሴ ማትከባጠሩ ጉድ የለሽ ፖ እስኪ ምንሽ እንዳልሽ ምን ማለት ነው? ተጫወሽብኝ ክላስ ተጫወሽኝ እንደ ሶስተኛ ሰው ማይምጣ ብዬሽ ነበር። የኔ ልጅ ተምደሳተለም እኔ ስለሚፈሩኝ ያውቃለሁ። እሷ ጋር ጀባን እሷ ጋር ቁጭ ብለን እናወራ ነበር። ፍርሃቱ ሚለቀ ነበር። ቻይነዝ ቁጭ ብዬ እኮ ባልመጣ ሁሉ ነው ያልኩት። እንግዲህ ባይቆራስ እያወቅሁ ነበር ተዝሙት እኔ እፈራለሁ። እኔ እጄ አላውቅም ታውቂኛለሽ። አንቺ ታውቂያለሽ እናት ይሄ ለበረ ቤት ተሰማኝ ሴትዮ ነሽ ደግሞ ሰውየው ምን ይቆር ይሆን ወይም ሴትዮዋ ምን ትሆን አላውቅም። ምን ብዬ ነው ሰው ቤት የሚሄደው? አንቺ ሰው ብዬ አንቺ ሴትዮ ረፊ ብያለሁ። መሞት ፈልገሻል መሰለኝ። ቅድም ጀምረሽ ሞት እያነሳሽ ነበር። አሁን መሞት ፈልገሻል መሰለኝ እንዴ? ሶስተኛ ሰው መኖር የለበትም አንደኛ ነገር። ሁለተኛ ነገር ደግሞ ልንገርሽ ልጅሽን ብትሆን አፈር ያመጣትና ለሰው ተናግራ ታቃለልናለች። እንደገና ደግሞ የሰው ከራማ ራሱ ያጠናክራታል። ልጅሽንም አንቺንም አሁን ደግሞ ምንድነው ቅድም ያልሽው እሷ ወይስ እሱ እያልሽ ነበር? እንደዛ ይባል ከራማቸው ስለሚነግራቸው አንቱ እያልሽ ታወሪ ይሻሻል። እንደተናገሪ ወይም ተስተጫካ ውስጥ አትወጫት። አሁን ቀጥይ እንሂድበት። ዲያ አሁን ሳበዛሽው እሺ በቃ አሁን ሰጂንሽ ጣጣሽን አታብሽ። ገና አዋቂ ልጅ ታውቂያለሽ ስትባይ ጨፋሽ ማር የራስሽ በቃ ወደ ላይ ከፍ ከፍ ማድረግ ማራ ሁሉ ራስ ተፋብ ራስሽ መቃ ምንድነው ይንተኔ በላይ የሚያቅ ሰው የለምና እንደዛ ላብ እንደዛ ነው ያይሽው። ብቻ በፍርሃት ማራ ሁሉ ተፋብኝ። በቃ እንሂድ። ተመስገን አምላክ ተዛ ተጫቅ ተስፋታኛ አመሰግናለሁ። ተመስገን ወይኔ እንደዚህ ከዛና ማንሽ ነው ለታላቅ ነበር። ዛሬ እኮ ተንበቀበቅሽ እንደዛ ሆነ አልፈራም። እኔ ምን ትሰያለሽ? እንደምትከባተሪ አይደለሽ ማለት ምላስ ብቻ ነው ያለሽ ምላስ ብቻ። ለማንኛውም ትንሽ ካዘንሽ አይደለም ዝም በይ። እንግዲህ አንቺም እኮ ፈተሽ ሆነሽ መጀመሪያ ጊዜ መጣሽ ጊዜ ማለት ነው ነገር ለምንድሽዋል? አንቺ ስንት ጊዜ ስለመጣሽ ነው ተለመሽ እንጂ መጀመሪያ ጊዜ መጣሽ ጊዜ ታንበቀሻል እርግጠኛ ነኝ ማለት ነው። እንዴት አልፈራ ፈራለሁ ነፍስ እኮ ናት። ለማንኛውም ማራ እንደው ዛሬ ጠየቅኩሽም ስለፈራው ማለት ነው።
እስኪ ምን ተባልሽ? ምንድነው የተባልሽውን ነገር እስኪ ንገሪኝ። የምናደርገው ነገር ካሉ ማለት ነው። መጀመሪያ ጊዜ የመጣው ጊዜ አልዋሽም፣ ፈርቼ ነበር ትንሽ። ግን እንዳንቺ አይሆንም። አንቺ እኮ ልትገድኝ ነው፣ ልታስገድኝ ነው ያልከባጠርሽ ነገር የለም ማለት ነው የተባልነው። ማራ ብዙ ስራም አይደለም ግን የተሰጠ ነገር እኔ እንዳሰብኩት አይደለም። ለሌላ ሰው ሳደርግ እንደዚህ አልነበረም። ብዙ ጣጣ ነበረ። እሷ ቀላል ነው። ቀይ ዶሮ ምንም ከለከለ የሌለበት አውራ ዶሮ ማለት ነው። እሱን እናርድና ደሙን በሩ ላይ ማንም ሰው ሳይወጣ እንደፋዋለን። ለምን ደሙ ላይ እንዲረገጥ ምናምን ተፈልጎ ነው። ብዙም አላብራሩልኝም አባታችን። ስጋውን ደግሞ እሱ ጋር መልሰን ይዘን እንመጣለን ማለት ነው። ከባድ ስራ ነው። ይሄ እንጂ ተመልሰን የምንመጣው ነገር ነው የሚከብደው። ግን ዶሮ ቀይ ዶሮ ብቻ ማለት ከለክል የለው ሴት ይገኛል ማለት ስንዳማ የሆነ ድብልቅ ያለ ሊኖር ይችላል። ግን ቀይ ዶሮ ግዴታ መሆን አለበት። ምን ቀል የሌለበት እንትን። እስኪ ለማንኛውም እንፈልጋለን ዛሬ እንትን ሂደን ማለት ነው። እና ስጋውን ይዘን ስንመለስ አረባይን እኔ እፈራለሁ። ተመልሼ አልመጣም። እንግዲህ ብቻሽን ይዘሽ ነይ። ያን መጣ አልቀረብሽም። እሺ አብረን ነው የጀመርነው፣ አብረን እንጨርሳለን። ለሁለታችንም ጥቅም ነው። እሺ የራስሽ ጉዳይ አልቀረብሽም። አብረን ነው የምንመጣው። ተመጣሽ ነኝ ተመጣሽ የራስሽ ጉዳይ እንዴ እንተባለች። እስኪ ዶሮ ነው መፈለግ አለብን። ምንም ክልክል የለብን። ግድ ነው። እሱን እንፈልጋለን ማለት ነው። ከዛሬ እንጀምራለን። ዛሬውን እስኪ ዶሮ እንፈልግ። ጠዋት ላይም ቢሆን አርደን እንትን እንደፈዋለን ዶሮ ማለት ነው። ደግሞ ወይ አንቺ ይዘሽ ተሽና አንቺ ትደፊዋለሽ። ጎረቤቷ ስለሆንሽ ከእኔ ስለሚርቀኝ ሁሉን ነገር አድርግሻለሁ። ግን መልሰን ጫካ አንሂድ ብትይ ደስ ይለኛል። እሺ በቃ እንዳልሽ ምናልክ ብቻ በቃ አሁን ዶሮ ፍለጋ እንሂድ። እሺ በይ እንሂድ። እንዴ ግዴታ ነው። አብረን የጀመርነው አብረን እንጨርሰዋለን። በቃ እሺ አሁን እንሂድ። ሰላም እንዴት ነሽ? እኔ ምንድን ነው መጠጥ ደግሞ ለብሰሽ መጣሽ? እኔማ እሷን ሰው አይደለችም ያልኩኝ ተናነበብኩ ነው። ሳስታውስ ደግሞ ቲሸርቱን ባለፈው ለብሰሽ ነበረ ወደለ ድግምት እናሰራ በቦታ ያድን ጊዜ እሱን ትንሽ እንትን ያልኩት የቀረቡት እንጂ እንደዚህ ምንድን ነው አንቺ? ለማንኛውም ምን ትጠጣለሽ? ምን አነዘስ? ኧረ እባክሽ አንቺ እኔ መንፈል ይገርምሻል። አንቺ ራስሽ ጠጎሽን ምንሽን ሁሉ ነገር ሻለ እንደቀያየሽ እኔ እንኳ ሰው እንዳያየት ነው እንደዚህ ነበር የፈለኩት። ስታንቺ ጋር ብዙ ጊዜ ስለምንተያይ ሰው እንዳያየን እና ሌላ ነገር እንዳይወራ ብዬ ነው። ምንም ነገር አይደለም። አሁን የምናወራው የምንመካከረው ነገር እንመካከረና እንሂድ ቤት ውስጥ እኔ የማደርገው ጉዳይ ስላለኝ ማለት ነው። እንግዲህ አሁን የመጣንበትን ጉዳይ እና ቶሎ እንውጣ ሰውም እንዳያየን ማለት ነው። ምንም ነገር አልፈልግም። ተፈለግሽ ለራስሽ እንትን ውሰጂ ማለት ነው። ወይ ጣን የማይቀየርኩት ፀጉሬ ለባሌ ስል ነው። በነገራችን ላይ እኔ በወር በሁለት ወር እቀይራለሁ የፀጉሬን ከለር ማለት ነው። እንደውም ራሴን እጠብቃለሁ። ምክንያቱም ባለትዳር ነኝ። ባሌ ሌላ ሴት እንዳይብኝ አልፈልግም ማለት ነው። አንቺ ባል ድስት ስለሌለሽ ምንም አይመስልሽም። ለማንኛውም እሺ እስኪ እኔ ምንም ነገር አልፈልግም። ኧረ እኔም ስራ አለብኝ ቶሎ እሄዳለሁ። ይበልብሽ አቦ የሚበላበት ነገር አውጥተሽ አሁን ባንቺ ይስሙተሻል። እኔማ ይሁን ነገር አለ። ይህ ሰውዬ ዝም ብሎ አልወደደሽም ወይ መተት አሰርተሽበት ነው። አሁን ይህ መተቱን ነገር አንቺ ያለትሽ አመጣሽ። በአሁኑ ጠባጣቢ ሰውዬ ስንት ሴት እያለ አንቺ አይቤተሽ ፈተሽ ሌሎች እያለሽ አንቺ ማግባት እሱ አንድ ጊዜ ማግባ አያውቅም። በመተትሽ የተሾነ እንጂ አንቺ ወደ አይደለም። ሲቀጥል ደግሞ አንቺ ወደሽ ሳይሆን ብሩ ፈልገሽ እርግጠኛ ነኝ። አሁን ዝም በይና ወደ ስራችን እንሂድ። ሌላ ነገር አታዋሪ። ወቸው ኮድ አሁን ደግሞ ወደ እኔ ዞርሽ። አንቺ ማግባት ስለማትፈልጊ እና እኔም አላግባብ እንዴት ተፋታው ልኖር ሲንገድ ማምሁን የደቀሽ
ምን አገባሽ መተት በሰባበት ምን አግብተሽ ነው ኮተታ በኒየም ትዛብ ውስጥ የምትገቢው? በቃ ሴትዮ እሺ በቃ ወደ ገደል ንግፋ። የግል ስራ ስላለን ነው እንጂ እኔ ምን አገባኝ ስላንቺ ትዳር ስላንቺ ህይወት አያገባኝም። አላገባኝ መስተፋቀር እርግጠኛ ነኝ አስርተሽበት ነው እንጂ አሁን የሆንሽ ሸፋፋ ነገር ነሽ። እንደገና ሲንገል ማም ነሽ። ዝም በይ ቦታ አቤት ብራቮ ጨበጨበልሻል። ማነው ሲንግል ማም ተሆነች? አንድ ጊዜ አግብቶ የማያውቅ ወንድ ማግባት አይችልም። ሲንግል ማም ያለ ሲንግል ሽጥፋና ደግሞ እንግሊዘኛ አንድ እንግሊዘኛዎችን ጣል የምታደርጊያቸው ተምረሽ ቢሆን እኮ ችግር የለም ይባላል። ከየት እንደምታመጪው ራሱ አይታወቅም። ከማንኛውም ወደ ገደል ምግባ። እኔና አንቺ ስራ ነው ያገናኘን። በቃ ስራችን ሰርተን መለያየት አለብን እንጂ አንቺ ብዙ ነገር ትፈለፊያለሽ፣ ነገረኛ ነሽ። እኔም እጄን ወደ ላይ በቃ ሰቀልኩልሽ። እንዴ አንቺ እኮ እናቴ አትቻይም ማለት ነው። እኔማ መተት ስለምታሳሪ ራሱ እፈራለሁ። በልጆች አይነት ተሰርብኝ እኮ እንደው በምክር ነው አንቺ ጋር ያገናኘን። እሺ በቃ ወደ ገደሉ እንግባ። እንቀመጥና እናውራ ማለት ነው እኮ ምን ሳይሆን